የቀላል አፕ ሙሉ አጠቃቀም መረጃ። ቀላል አፕን ለማግኘት ወደ ፕላይ ስቶር በመሄድ ቀላል ብለው ሰርች ያደርጋሉ። በመቀጠልም ቀላልን ዳውንሎድ ማድረግ ይችላሉ። ዳውንሎድ ካደረጉ በኋላ ቀላል አፕን ይክፈቱ። በመቀጠልም ወደ ሎጊን ፔጅ ይወስዶታል። አካውንት ካለው በቀጥታ መግባት ይችላሉ። ለው ደግሞ አሁን ይመዝገቡ የሚለውን ጠቅ ያደርጋሉ። አካውንት ለመክፈት ይህንን ፎርም ይሞላሉ። የድርጅት ስም፣ የእርስዎ ሙሉ ስም፣ የድርጅትዎትን አይነት ያስገባሉ። በመቀጠልም ስልክ ቁጥሮን፣ የእርስዎን ኢሜል፣ የይለፍ ቃልዎትን ባለ 6 አሃዝ 2 ጊዜም ከታችም ያስገባሉ። የአስመዝጋቢ ኮድ ካለም ያስገባሉ። ባለ 4 ዲጂት ከሌለ ማለፍ ይችላሉ። በመቀጠልም ስምምነቱን እስማማለሁ የሚለውን ጠቅ በማድረግ መመዝገብ ይችላሉ። ከተመዘገቡ በኋላ ወደ ክፍያ ገጽ ይወስዶታል። ከፈለጉ በነፃ መሞከር ይችላሉ። ካልሆነም ደግሞ ከፍለው መቀጠል ይችላሉ ማለት ነው። እኔ በነፃ ይሞክሩ የሚለውን ጠቅ አደርጋለሁ። በመቀጠልም ወደ ሎጊን ፔጅ ይወስዶታል። ያስገቡትን የተመዘገቡበትን ኢሜይል እና ፓስወርድ ያስገባሉ። በመቀጠልም ግባ የሚለውን ጠቅ ያደርጋሉ። አሁን ቀጥታ ወደ ዳሽቦርድ ፔጅ ገብቻለሁ። በመቀጠልም ደግሞ ቴሌግራም ጋር ኮኔክት እንዳደርግ ይጋብዘኛል። ቴሌግራም ኖቲፊኬሽን ለቢዝነሱን በተመለከተ እያንዳንዱ ኖቲፊኬሽን በቴሌግራም እንዲደርሳችሁ ከፈለጋችሁ ስታርት ማለት ትችላላችሁ። በመቀጠልም ስታርት እለዋለሁ። በቀጥታ እያንዳንዱን የቢዝነስ ኢንፎርሜሽን በቴሌግራም ያሳውቀኛል ማለት ነው። በመቀጠልም 4 ሞጁሎች አሉ። ከታች እንደምታዩት 4 ገጾች፣ መግቢያ፣ የደንበኛ ማስተናገጃ፣ እቃዎች እና ደግሞ ወጪዎች ማለት ነው። በመቀጠል እያንዳንዱ ድርጅት ንግዶችን ማስተዳደር በፈለገ ቁጥር በመጀመሪያ የሚገባ እቃዎች ወደሚለው ሞጁል ይገባል። በመቀጠልም ደግሞ 3 ገጾችን ያገኛል። ግዢ፣ እቃና መጋዘን። በመቀጠልም ደግሞ መጋዘናችንን እንመዘግባለን። መጋዘንን ለመመዝገብ ፕላስ በተኗን ጠቅ እናደርጋለን። መጋዘን ማለት የእርስዎ ሱቅ አድራሻ ወይም ደግሞ የፈለጋችሁትን ነገር እቃ የምታስቀምጡበት ቦታ ሊሆን ይችላል። ወይም ደግሞ ሌላም የፈለጋችሁትን ነገር መሰየም ትችላላችሁ። የመጋዘኔ ስም ለምሳሌ ሜክሲኮ ከሆነ አድራሻዬ አዲስ አበባ ሊሆን ይችላል። በመቀጠልም ለመመዝገብ ራይት ሰማያዊ ከለሯን በመንካት መመዝገብ ይችላሉ። ለማቋረጥ ደግሞ ተመለስ የሚለውን መንካት ይችላሉ። በመቀጠል ይመዝገብ። መጋዘኔ ተመዝግቧል። ጠቅላላ የመጋዘን እሴቴ 0 ብር ይላል። ግዢ በፈጸምን ቁጥር ካፒታሉ እየጨመረ ይሄዳል ያሳየናል ማለት ነው። መጋዘን ኤዲት ለማድረግ አስተካክል የሚለውን መንካት ይችላል። ወይም ደግሞ አጥፋ የሚለውን ደግሞ በመንካት ማጥፋትም እንችላለን። ወይም ደግሞ ቀጥታ በመንካትም ማስተካከል ይቻላል ማለት ነው። በመቀጠል ወደ እቃ ገጽ ሄድና እቃዎችን እመዘግባለሁ። እኔ ድርጅት ሊሸጡ የታሰቡ እቃዎችን በሙሉ ሊስት አደርጋለሁ ማለት ነው። ለምሳሌ እኔ ሊሸጠው ያሰብኩት ደብተር የእቃ መለያ ካለ መግለጫ ካለ መመዝገብ ይችላሉ። ከሌለ ማለፍ ይችላሉ። በመቀጠል ይህን እመዘግባለሁ። ደብተር ተመዝግቧል። ካልሆነም ደግሞ ቺንን በመንካት ብዙ እቃዎችን በአንድ ጊዜ መጨመር ይቻላል ማለት ነው። የምንፈልገውን ስም በፈለግነውን ስም በብዛት በአንድ ጊዜ በጅምላ ማስገባት ይቻላል። የምንሸጣቸውን እቃዎች ግዢ ገጽ እንሄዳለን።
እዚህ ጋር እኛ ድርጅት እቃ ስንገዛ ወደ ስቶካችን ስናስገባ የምንመዘግበው ነው መጋዘናችንን ወዴት መጋዘን እንደገባ። እቃ ደግሞ ምን እቃ 0 ነው። አሁን ካፒታሊ ያለኝ ስንት ብዛት ነው ያስገባሁት? 1000። የአንዱ ዋጋ ደግሞ 50 ነው ማለት ነው። በመቀጠል ይሄን እመዘግባለሁ። ደብተር 50 ብዛት 1000 የተሸጠ ደግሞ 0 ነው ማለት ነው። ወደ እቃ ተመልሼ ባይ ጠቅላላ የእቃ ሴቴ 50 ሺህ ብር ይለኛል። ስንት ብዛት አለኝ? 1000 ይላል ማለት ነው። ወደ መጋዘን ተመልሼ ሳይ ደግሞ የመጋዘን ካፒታሌ 50 ሺህ ይላል። በመቀጠል ደግሞ ሽያጭ ልንሸጥ ስንፈልግ ወደ ደንበኛ ማስተናገጃ እንሄዳለን። ሽያጭ ያልተከፈለና ደንበኛ የሚባሉ 3 ሞጁሎች አሉ። ደንበኛችንን መመዝገብ እንችላለን። ከፈለግን ከኮንታክታችን ዳይሬክትሊ ከፈለግን ማንሳት እንችላለን ማለት ነው። እንደዚህ አድርገን መሙላት እንችላለን። በመቀጠል ደግሞ ሽያጭ መመዝገብ ስንፈልግ ወደ ሽያጭ ወደሚለው እንገባና ደንበኛችንን እንመርጣለን። አይታወቅ ደንበኛ የሚል ዲፎልት አለ፣ እሱን መጠቀም እንችላለን። ካልሆነ ደግሞ ደንበኞቻችን መመዝገብ እንችላለን። ምን አይነት እቃ መሸጥ እንደምንፈልግ እኛ ስቶክ ጋር ያሉ እቃዎችን እዚህ ጋር ሊስት ያመጣልናል። ደብተር 1000 አስገብቼ ነበር፣ እዚህ ጋር ሊስት ያመጣልኛል። ብዛቱ 50 ነው መሸጥ የምንፈልገው። የአንዱ ዋጋ በ60 ብር ማለት ነው። የተከፈለ ዋጋ ማለት ደግሞ ይሄ ሰውዬ ከፍሎ ነው የወሰደው ወይስ በብድር ነው የወሰደው? አጠቃላይ 3000 ብር ሆኗል። ሰውየው ከፍሎ ከወሰደው ሙሉውን እናስገባለን። ካልከፈለ ደግሞ የከፈለውን 1000 ብር ብቻ ከከፈለ 1000፣ ምንም ካልከፈለ ደግሞ 0 ብለን እንደ ክሬዲት ይመዘግብልናል። ይሄ ሰውየው 1000 ከሆነ 1000 ብለን መዘግባለን። አስፈላጊ ከሆነም ሌላም እቃ ከወሰደ እቃ ጨምር የምትለውን ጠቅ በማድረግ ሌሎችንም እቃ አንድ ላይ መሸጥ ይቻላል ማለት ነው። በመቀጠልም ይህንን እንመዝግብ፣ ይህንን እንሽጥ፣ ራይት በተኗን በመንካት ደብተር ሽጫለሁ ማለት ነው። የተከፈለ ነው፣ ሙሉውን ስለከፈለ ማለት ነው። ጠቅ አድርገን ስናየው 3000 ብር ነው ያስገባ ነው። ካልሆነ ደግሞ ምንም ካልከፈለ ደግሞ 0 ብለን 0 በመንካት ማስተካከል እንችላለን። ያልተከፈለ ወይም ደግሞ 1000 ብር ብቻ ከከፈለ 1000 በማለት ማስገባት ይቻላል። በከፊል የተከፈለ ይላል። ሌላም ሽያጭ ለማይታወቅ ደንበኛ ደብተር 50 ፍሬ በ60 ብር ከሸጥን ይህ ሰውዬ ምንም ካልከፈለ ለማይታወቅ ደንበኛ ምንም መክፈል ስለማይቻል ደንበኛችንን እንቀይራለን። ለማይታወቅ ደንበኛ ክሬዲት መስጠት ስለማይቻል መመዝገብ ሲስተሙ ይከለክላል። ይህ ሰውዬ አብዲ ምንም አልከፈለም፣ ያልተከፈለ ብሎ ያስገባልናል ማለት ነው። በቀጣይ ወደ ያልተከፈለ ወደሚለው ገጽ ስንሄድ አብዲ 5000 ብር ያልተከፈለ ቀሪ ሂሳብ አለበት። እችንን ጠቅ በማድረግ ኤስኤምኤስ መላክ ይቻላል ማለት ነው። ሰላም አብዲ፣ ባንኩ ያልተከፈለ ክፍያውን መክፈል ይችላሉ የሚል መልእክት መላክ ይቻላል። መልካም። በመቀጠልም ወደ እቃዎቻችን ሞጁል ስንሄድ ደብተር 1000 ነበረኝ፣ 900 ቀርቶኛል። ምክንያቱም 100 ስለሸጥኩ የተሸጠ 100 አለኝ። ወደ እቃ ስመለስ ደግሞ ካፒታሌ 45000 ይሆናል። 50000 ነበር ያለ ካፒታል 900 ይሆናል ማለት ነው ብዛቱ። የመጋዘን አሴቴም በዛው ልክ ይቀንሳል ማለት ነው። በመቀጠልም ደግሞ ወደ መጨረሻው ሞጁል ወደሚባለው ወደ ወጪ ስንሄድ ጊዜያዊ ወጪና ቋሚ ወጪ የሚባላሉ። ጊዜያዊ ወጪ ካለብን ምክንያቱ የሰራተኛ ከሆነ የከፈልነው 1000 ብር ከሆነ 1000 ብለን እንመዘግባለን። ቋሚ ወጪም ደግሞ ካለብን ቋሚ ወጪ ላይ
ኪራይ ካለብን ለምሳሌ 10,000 ብር ኪራይ ወርሃዊ ካለብን 10,000 ብር ብለን እንመዘግባለን ማለት ነው። ጊዜያዊ ወጫችን ቋሚ ወጫችንን እንመዘግባለን። በመጨረሻም ደግሞ ወደ ቢዝነሳችን ኦቨርቪው ለማግኘት ወደ መጀመሪያ መግቢያ ወደሚባለው ስንመለስ ስታቲክሳችንን ያሳየናል ማለት ነው። ጠቅላላ የዕቃ እሴቴ 45,000 ብር ነው። ካፒታሌ የዚህ ወር የሽያጭ ትርፌ 1,000 ብር ይላል። የዚህ ወር ወጪዎች ደግሞ 11,000 ብር ነው። ቋሚ ወጪና ጊዜያዊ ወጪ ተደማምሮ የዚህ ወር የተጣራ ትርፌ ኔጌቲቭ 10,000 ብር ላይ ነኝ ማለት ነው። ሽያጭ በመዘገብ ቁጥር እያስተካከለልኝ ይመጣል። በመቀጠልም ደግሞ ይሄ ግራፍ ደግሞ ሙሉ የእያንዳንዱን ወር የዓመተ ምህረቱን ሁሉንም ያሳየናል በመንካት አፕሪል ላይ ሽያጭ 6,000 ነው፣ ትርፍ 1,000 ብር ነው ያሳየኛል። ከፈለኩትን ወር እየመረጥኩ ማየት እችላለሁ ማለት ነው። የፈለኩትን ሳምንት። በዚህ መልኩ ቢዝነሳችንን በቀላሉ ማስተዳደር እንችላለን። በመጨረሻም ደግሞ ወደዚህ ታብ በመሄድ ክሊክ በማድረግ የተለያዩ መረጃዎች ማግኘት እንችላለን። ቋንቋ መቀየር እንችላለን። አጠቃቀም መረጃ ማግኘት እንችላለን። መግለጫችንን የራሳችንን ሁኔታ ደግሞ መመልከት እንችላለን ማለት ነው። በመቀጠልም ደግሞ ጥቅሎችን ማግኘት ይችላሉ። መልካም። የቀላል አፕ ሙሉ አጠቃቀም መረጃ ይህን ይመስል ነበር። አመሰግናለሁ።